ከእግዚአብሔር ማዳን በልጦ አይደለም ወንድማችን ይሄድ። በሽታው ከእግዚአብሔር ማዳን በልጦ አልወሰደው። የሄደው የእግዚአብሔር ጊዜ ስለሆነ እግዚአብሔር በሽታውን ለመሄጃ መንገድ አድርጎ ተጠቀመበት እንጂ በሽታው በታሪኩ ላይ ስልጣን የለው። እግዚአብሔር ነው በታሪኩ ላይ ስልጣን። ስለዚህ ይህንን ማወቅ ያስፈልገናል። ትናንትና ሰዎች ዝም ብለው ሲናገሩ ስለ ታሪኩ አንድ ነገር ሰማሁ። ምናልባት እህታችን ከብዙ ነገር እግዚአብሔር እንዳዳነው ልትመሰክርልን ትችላለች፣ ይቅርብ ስለሆነች። ሌሎቻችሁ በጣም የተጠቃችሁት ሰዎች ከብዙ ነገር እግዚአብሔር እንዳዳነው ልትመሰክሩ ትችላለች። እኔ ግን ትናንትና ለምንድን ነው ታሪኩ የተባለው የሚለውን ሀሳብ ሰማሁ። የወንድማችን ታሪኩ እናት በልጅነቱ እንደሞቱ ሰማሁ እና የሞቱትም በመብረቅ አደጋ እንደሆነ ሰማሁ። የሞቱትም ታሪኩ አራስ ልጅ ሆኖ እሳቸው አጠገቡ ተኝተው እንደሆነ ሰማሁ። መብረቁ እሳቸውን ሲመታ ልጁን ግን የትኛው እጅ እንደሆነ ባይታወቅም ገለል አድርጎት ነበር። መሞት ካለበት ያኔ ይሞት ነበር። ማንም በታሪኩ ላይ ስልጣን የለውም። እግዚአብሔር መንገድ አድርጎ ይህንን ህመም ተጠቀመበት። በወንድማችንም ላይ በሁላችንም ላይ ስልጣን ያለው የሰማይና የምድር ጌታ እግዚአብሔር ብቻ። ሌላ ልናገር የምፈልገው ነገር መጽሐፍ ቅዱስ በፍቅራችሁ ያውቋችኋል ይለናል እና በዚህ በታሪኩ ህመም ትልቅ ፍቅር አለው። ነጭም ጥቁርም እየለበሱ ፍቅራቸውን ከእውነታ ጋር ከእግዚአብሔር ቃል ጋር አያይዘው የሚናገሩ በህመሙ የደረሱለት በገንዘባቸው በእውቀታቸው በማሰባሰብ ሲሄድ የሸኙት እንደ ሙሽራ ሲመለስ የተቀበሉት ቅዱሳን እውነተኛ ፍቅር። ስለዚህ ዝርዝር ባልዘረዝርም እግዚአብሔር ይባርካችሁ ለማለት ፈለግኩ። እግዚአብሔር ይባርካችሁ። ይሄንን ፍቅር እግዚአብሔር ያብዛል። በዚህ በእንግድነታችን ዘመን መቼ እንዴት እንደምንሄድ አናውቅም። አንድ ሰው አንድ መጽሐፍ ጽፎ ነበር።